አቋም ያቃተው የብልጽግና ሰራዊት ከተሞቹን እየለቀቀ እየፈረጠጠ ይገኛል። አሁን ሳንዋጋው ነው እየሮጠ ያለው። ስንዋጋው የት ይደርሳል? እኛ ስንቀናጅ የት ይደርሳል? ግን እኛ ከአንድነት መላላት ካልሆነ በስተቀር የአብይ አህመድ ወታደር አቅሙ 0.5 ነው። በእኛ ውስጥ ተቸግረን የቆየነው እናንተም እኛም ሁላችን እንደምናውቀው አወጣጣችን የተለያየ ሆነና በፋኖ ውስጥ አንዳንዱ ፋኖ አንዳንዱ ደግሞ ፋኖ መሳይ እንሽላሊት ሆኖ ያስቸገረን ነበር። ፋኖ እስከ አፍንጫው ታጥቆ ጠላትን ዛሬ ይመጣል ነገ ብሎ ብርድ ሳይበግረው ዝናብ ሳይበግረው ተራራ ላይ ምሽግ ምሶ ያድራል። ፋኖ ግንባር ሄዶ ሲዋጋ ፋኖ መሳይ እንሽላሊቱ ሹፌር ያግታል። ፋኖ ቦምብ ሲወራወር ሹፌር ፋኖ መሳይ እንሽላሊቱ የገበሬ መሳሪያ ለማስወረድ ሲሽለጠለጥ ታገኘዋል። በሰበብ አስባቡ ይህንን ለማስተካከል ይሄ አባት አርበኛ መጀመሪያ ራሱን ማስከበር መቻል አለበት። ራሱን ማስከበር መቻል አለበት። መቼም የሆነ አካል ግቢውን ለማጽዳት መጀመሪያ የቤቱን ጽዳት መጠበቅ መቻል አለበት። የራስን ደህንነት ጠብቀ ነው ስለ ሀገርም መቆርቆር ስለ ወገንም መቆርቆር የሚቻለው። ይሄንን ለማስተካከል የጋራ ምክክር ያስፈልጋል። የጋራ ስብሰባዎችን የተወሰኑ ቀበሌዎችን የጠራ ነው። ለዚህ ነው ክፍለ ጦሩ በሚንቀሳቀስባቸው 32 ቀበሌዎች በተጨባጭ እጁ ላይ ያሉት ማለት ነው። ክፍለ ጦሩ 32 ቀበሌዎች ላይ ይንቀሳቀሳል። በቁጥጥር ስራው ላይ ያስተዳድራል። ከ32ቱ ቀበሌ አሁን የመጣው የ11 ቀበሌ ምናምን አካባቢ ነው። ይህንን የአባት አርበኛ አግኝቶ ማወያየቱ አስፈላጊ ነው። ሌላው ብልጽግና ትናንት መጠቀሚያ አድርጎን አማራን አይደለም ትጥቁን ቀበቶን አስፈታዋለሁ ባለበት አፉ አማራ ሆይ እርዳኝ ለማለት እየተዘጋጀ ነው። እኛ ደግሞ የማንም ፌስታል አይደለም። ሲፈልግ እንጀራም ዳቦም የሚያንጠለጥልብን ፌስታል፣ ሲፈልግ ደግሞ ቆሻሻ ቅርጫት ውስጥ የሚጠለም ፌስታሎች አይደለም። ገጥሟል ይወጣው ማን ግጠም ብሎታል። መጀመሪያ ትጥቁን አስፈታዋለሁ ብሎት የዛተበትን የፎከረበትን የአማራ ገበሬ የአማራ ፋኖ አሁን እርዳኝ፣ በዚህ መጣብኝ፣ በዚህ እንትን አለብኝ እዛው ይዋጣዋል። ስንት ወንድሞቻችን ሳናውቅ በልዩ ኃይሉም በፋኖም በአባት አርበኛውም እየሄዱ ትግራይ ጋር ተዋግተው የተሰዉ ስንት ወገኖቻችን አሉ። ለአብይ አህመድ ስልጣን ተብሎ አሁን ጥንቃቄ ያስፈልጋል። መደበኛ ጠላታችን አብይ አህመድ ነው። ግልጽ በደማችን በላባችን በወንድሞቻችን አጽም በወንድሞቻችን ነፍስ ያስመለስናቸው ርስቶቻችን ናቸው። ማን ደራደርባቸው ነገሮች ናቸው። ከነገራችን ላይ በራያም በወልቃይትም በመተከልም በደራም ማን ደራደርበት የአማራ ርስት እንደሆነ አማራው አይደለም የኖረው የጥንት አማራው ይቅርና ትናንት የተወለደው ሕፃን በወልቃይትም በራያም በመተከልም በደራም ሊደራደር አይችልም። ከዛ ውጭ ግን ይህንን ተከክ አድርጎ አብይ አህመድ ትግራይ መጣብህ ሊያጠቃ ነው ብሎ ቢቀሰቅሰን ራሱ ይወጣዋል። ባገዝንለት ጊዜ ትጥቁን ተነጥቆ ትጥቁን ነጥቀን በተዋጋንበት ጊዜ ድንጋይ አንስተን በድንጋይ እየተወራወሩ ጥቁር ክላሽ ስናይፐር ብሬን እየተማረከ መልሰ አምጣው አስወርዳለሁ እኔ ጉልበታም ብሎ የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ አዱ ያነጋገራቸው የህዋት ኃይሎችን ነው። እናንተ በሱ ግቡልን እኔ በዚህ ይገባለሁ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ አብይ አህመድ ግን የአማራ ህዝብ ሁሉ ጠላት ስለሆነ ከጋምቤላውም ከሶማሌውም ከደቡብም ከወላይታው ከአፋሩም ጋር ሆነን አብይ አህመድን ለአንዴና ለመጨረሻ ጊዜ እስከ ሰራዊቱ እስከ ምናምኑ ድብዛውን ለማጥፋት ተዘጋጅተናል። እንንቀሳቀሳለን፣ እንቀጥላለን። ይሄንን ማህበረሰቡ ማወቅ መቻል አለበት። ተዝረጥርጧል፣ ይበቃ አለቀ፣ አልቋል። 99% የደረሰ ጠላት ነው ያለና
ከዚህ ጋር ተያይዞ እኛ እንንቀሳቀሳለን፣ እናንተን ይዘን እንቅስቃሴዎች እናደርጋለን። ስንንቀሳቀስ ግን 4 ኪሎ ተንጠልጥሎ ወደ ለመግባት ብቻ አይደለም። የኛ 4 ኪሎ መጀመሪያ ማህበረሰባችን በሰላም ውሎ መግባት መቻል አለበት። ማህበረሰባችን በሰላም ማልማት መቻል አለበት። በሀብት መበልጸግ መቻል አለበት። በልማት መበልጸግ መቻል አለበት። ይህን ለማድረግ ደግሞ መጀመሪያ የራሱን ሰላም ማስከበር መቻል አለበት። ሳትበላ ትዋጋማል። ይሄ አርሶ አደር ስላለ ነው እኛም በልተን ሁሉም አርሶ አደሩን በልቶ የሚታገለው። ማንም ያውቀው እውነት ነው። ከምንም ከማንም አምተናም በላም የአርሶ አደርን እህል ነው መንበለው። ስለዚህ አርሶ አደሩ በሰላም ውሎ እንዲገባ በሰላም አልምቶ እንዲመለስ ደግሞ ማድረግ የኛ ፈንታ ነው። የኛ ፈንታ እሱ ከሆነ ማህበረሰቡ ማደራጀት፣ የያዘው መሳሪያ ቀየውን ጎጡን እንዲጠብቅበት ከሌባ ከሰላቶ ባንዳ እንዲጠብቅበት ማደራጀት ግዴታችን ነው። ያደረጃጀት ይቀጥላል። ከነገራችን የተገናኘንበት ዋነኛ ምክንያት ይህ ነው። ይቀጥላል። ከዛ ውጭ ሂደን ስብሰባ ተሰብስበናል። ገበያ መዋያ የለንም። መኖሪያም የለህም። አማራ ነህ፣ መኖሪያ አይኖርህም። ከነገራችን ላይ ጭራሽ ወጥተህ ማትመክተው ከሆነ አይደለም ገበያ ውሎ ለመመለስ መኖሪያ የለህም። አለቀ። መኖሪያ የለህም። ይሄንን ወቅ ትዝብት ነው ትርፉ። ከነገራችን ላይ አብዛኛውን ትዝብት ነው ትርፉ እንጂ ለብልጽግና አገብግቦ ለብልጽግና አሽቃብጦ የሚሸነፍ ፋኖ አለ ማለት ጭራሽ ፀሐይ ወጣ አጠልቅም ማለት ነው። አለ ፋኖ በአብይ አህመድ ሰራዊት ይሸነፋል ማለት እንዲያው አንድኛውን ጭራሽ ጨለማው ነው ይቀራል ማለት ነው። አለቀ። ይህ ተፈጥሮ ነው አይደል? ፀሐይ እንደወጣው ሁሉ ይገባል አይደል? ፋኖ ደግሞ ያሸንፋል። ተፈጥሮ ነው። በቃ አለቀ። ትጥቅ አይደለም፣ ታንክ አይደለም፣ መድፍ አይደለም፣ ጨዋታው ልብ ነው። ዋናው ልብ ነው። እያንጠባጠቡ ነው ገደል የሚገባ። ስንወጣ ስንት ነበርኛ እዚህ ሚካኤል ደርስ ስታውቁን ዲሽቃውን እስከ ምናምኑ ስናራግፈው ስንት ነበር? ስንት መሳሪያ ነው ነበር? በሁለት ስናይፐር በአንድ ብሬን ነው 4 ብሬን 4 ስናይፐር 325 ክላሽ ዲሽቃ የተማረከው ከእናንተ ጋር ሆነን ብቻችን አይደለም። ከጀግና የአባት አርባኞች ከጀግና ወንድሞቻችን ከጀግና የቀጠነው አርሶ አደር ጋር ሆነን ነው ብቻችን ያሸነፍነው። ጠላት የለም። ግልጽ ነው። ደንቢያ ገብተን ምንድነው ያደረገው? አሁን አገኘናቸው። ሚካኤል ደብር ላይ 400 መከላከያና አድማ ብተና የገደሉብንን አሁን አገኘናቸው። አጣብቀን ጣና ውስጥ ነው የምንዘፍቃቸው ሲሉን እያጣደፍን ነው 67 ምርኮኛ ሲዘን ያመጣናቸው። አለቀ። እንኳን አሁንና ማለት ነው እንኳን አሁንና ምንድነው ያለ ያዘፈን እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን ነው ያለ። እኛ አባቶቻችን ልጆች ሆነን ጣሊያን አየር ኃይልና መድፍ ይዞ ሲመጣ በጎራዴ አንገቱን ቆርጠው የጣሉ የአባቶቻችን የነዛ አርበኞች ልጅ ነን። ዋናው ልባችን ነው። ልባችን ይዘን ማንንም ማሸበር ማስጨነቅ እንደፈለግን መማረክ መግደል እንችላለን። ሞት ተፈጥሯዊ ነው። አንዱ ሊሞት ይችላል፣ ሌላኛው ጀግና ይተካል። አለቀ። ብዙ ጀግኖች አተናል፣ አሁንም ልናጣ እንችላለን። ሰማይ ዝቅ መሬት ከፍ ቢል ግን የአብይ አህመድን ሰራዊት ግብአተ መሬት ሳንፈጽም አብይ አህመድን ወይ አንቀን ለፍርድ ሳናቀርብ ወይ ደግሞ እንደሌሎች ከዚህ በፊት እንደነበሩ መንግስታት አገር ለቆ ካላስፈረጠጥን የሚቆም የፋኖ ትግል የለም። 4 ነጥብ። ይህንን ወቁ። ይህ የአባት አርበኛ አደረጃጀትን በዚህ ልክ መቃኘት መቻል አለበት ነው። በዚህ ልክ መቃኘት መቻል አለበት። ስንት ዓመት ሊኖር ነው? ባሪያ ተሆኖ 100 ዓመት ከመኖር ጀግና ሆኖ 10 ቀን ኖሬ በሞት ነው ደስ ይለኛል። አለቀ። 10 ቀን ነው ክብር ያለው። 100 ዓመት ምን ያደርግልኛል? እጃጃልበታለሁ። ስለዚህ በዛ ልክ ነው። አመሰግናለሁ። በእኔ በኩል ያለውን